ይድረስ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ዘወዕጨጌ ዘመንበረ ተክለ ሃይማኖት። ይፍቱኝ አባቴ ቡራኪዮ ይድረሰኝ። ከአንዲት የመንፈስ ልጅ የተጻፈ። ይህንን ለመጻፍ ስንት ቀናት አሰብኩ፣ ተጨነቅኩ። ለዚህም በአምላኬና በአምላክዎት ስም እምላለሁ። ለምን ቢሉኝ መልሴ ይህ ነው። አባቶቻችን በማህበራዊ ሚዲያ እየተናገርናቸው የጵጵስና ክብር እየቀነሰ ክህነት አክብረው የሚኖሩትንም እያሸማቀቅናቸው ምልክት እያጣን ነው ብዬ ስለማምን ነው። ከምንም በላይ ደግሞ አንዱ የቤተ ክርስቲያን ጠላት ዓላማ ክብረ ክህነትን የሚያዋርድ ትውልድ መጥቶ እንዳንደማመጥና እንድንለያይ ማድረግ፣ ለእርሱ መሳሪያ ላለመሆን ነበር። ቅዱስነቱ ነገር ግን እኛ ልጆቻችሁ እናንተን ለመጠበቅ የምንደክመውን ያህል ለእኛ አስባችኋል፣ ደክማችኋል ብዬ አላምንም። እናንተ ለእኛ የጽድቅ መንገድ ትሆናላችሁ ስንል መሰናከያ እንዳትሆኑብን እንጨነቃለን። አስቀድሜ ለምጽፈው ነገር ይቅርታ እየጠየቁ በድፍረት ሳይሆን በቁጭት መጻፌን እንዲረዱኝ እጠይቃለሁ። በዚች ቅድስት እያልን በምንጠራት ሀገር በኦርቶዶክሳውያን ላይ ላለፉት 50 እስከ 60 ዓመታት የደረሰውን በደል ለእርሶ መናገር ለቀባሪ ማርዳት ነው። እንኳን በእርሶ 80 በተሻገረ እድሜ ይቅርና በእኛ በልጁ እድሜ እንኳን እናየዋለን ብለን የማናስበውን እያየን ነው። እርሶም ለዓመታት በየመድረኩ አልቀሰዋል። ቅዱስ አባታችን በዚህ ምክንያት በአሁኑ ጊዜ ያለው ወጣት አንዴ በጦርነት ዜና፣ አንዴ በኑሮ ውድነት፣ አንዴ በዓለም አቀፍ ጫና ደቆ ስነ ልቦናው ተሰልቦ በከፍተኛ ጭንቀት ውስጥ በመሆኑ እድሜው ሳይኖረው በቁሙ እየሞተ ነው። ባጭሩ ዝለናል፣ ነገ የሌለው ሰው ሆነናል። ታዲያ በዚህ ወቅት ተገደንም ቢሆን ወደ ቅድስት ቤተክርስቲያን እንሰበሰባለን፣ ወደ አባቶቻችን እንጠጋለን። ችግሩ ግን እርሶም በተለያዩ ጊዜያት እንደሚናገሩት አባቶቻችን መጠጊያ ለመሆን ለምዕመኑ አለመዘጋጀታችሁ ነው። ስለዚህ ይህ ወጣት የት ይሂድ? በዚህ ትውልድ መጥፋት አለመጠየቅ እንዴት ይቻላል? በእውነት ይህ ምዕመን ምን ቢበድላችሁ ፊታችሁን አዞራችሁ? ለዚች ቤተክርስቲያን እስከ ገንዘቡ ጀምሮ እስከ ሕይወቱ አልከፈለም? ምን አጉድሎ ምንስ ነስቷችሁ ይሆን? ቅዱስነቱ ከስልጣኑ ከፍታ የተነሳ እርሶን ጠየቅኩ እንጂ ብቸኛ ተጠያቂ ከማድረግ አይደለምና ይቅር ይበሉኝ። ትልቅ እድል ግን እርሶ ጋር አለ ብዬ ከማሰብ ነው። ሁሉንም አባቶች ብዬ ግን የምወቅስ ደፋር አይደለሁም። እነ ብፁዕ አቡነ ቀውስጦስ፣ ብፁዕ አቡነ ኤልያስ ስዊድን እና ብፁዕ አቡነ ዮናስ አፋር ሀገረ ስብከት፣ አቡነ አትናቴዎስን፣ አቡነ ቄርሎስን፣ አቡነ ዘካርያስን፣ አቡነ እንድሪያስን የመሳሰሉ እንባቸውና ሐዘናቸው በእግዚአብሔር ፊት ይደርሳል ብለን የምናምንባቸው አረጋውያን አባቶች አሉ። ዛሬም በያሉበት ቡራኪያቸው ይድረሳል። ወደ ጽሑፌ ዋና ጉዳይ ልምጣ። ቅዱስነቱ ምስራቅ አርሲ ሀገረ ስብከት የማን ነው? ቅዱስ ሲኖዶስ በሚመራው መዋቅር ተካቷል? ጠቅላይ ቤተ ክህነት ያውቀዋል? እዚህ የሚኖሩ ኦርቶዶክሳውያን አባት ነን ትላላችሁ? ለመሆኑ በአርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ? ኦርቶዶክሳውያን የነበሩባቸው ቀበሌዎች በፍጥነት እየጸዱ ባዶ የእርሻ መሬት መሆናቸውን፣ ባለፉት ዓመታት በመቶዎች መገደላቸውን፣ በሺዎች መፈናቀላቸውን፣ አይዞህ ባያተውና ተስፋ ቆርጠው ሃይማኖታቸውን እንደሚቀይሩ አብያተ ክርስቲያናት መንደዳቸውን፣ ምዕመናን ታቦት ይዘው በየጫካው መሸጋገራቸውን ታውቃላችሁ? ይህን ስልዎት ልብ እያዘነ ነው። እኔ አንድ ተራ ምዕመን እንዲህ ማለት እንደሌለብኝ ይሰማኛል። ነገር ግን ልጁ የማይጠይቀው አባት አለ ብዬ አላምንም። ከዓመታት በፊት በጦርነቱ ወቅት ታፍኛለሁ፣ ለልጆቼ ድምጽ መሆን አልቻልኩም ብለው በዓለም አቀፍ ሚዲያ በኩል ድምጽ ሆነዋል። ያኔ ያው ምንም ማለት ዋጋ በሚያስከፍልበት ከባድ ጊዜ ላመኑት አቃውሞ የቻሉትን አድርገዋል። ቅዱስ አባታችን ዛሬ ለአርሲ ክርስቲያኖችስ 3-4 ዓመት ሙሉ በተገደሉ ቁጥር 2 ገጽ መግለጫ፣ ዛሬም መጽናናትን መመኘት። እነሱ እኮ ስደት ላይ ናቸው አባቴ። የእናንተን መግለጫ አይሰሙም፣ አያነቡም። ለመንግስት እንዳይሉ መሞታቸውን እንኳን አልሰማሁም፣ መረጃ የለኝም ላለ መንግስት። አባቴ ስጋ ለባሽ ነዎትና ፈተናዎትን እረዳለሁ። የቅድስት ቤተክርስቲያን መሳሪያዋ ጸሎት መሆኑንም አውቃለሁ። ግን ቅዱስነቱ እርሶ ምዕመን አይደሉም፣ ባለስልጣን ነዎት። ምዕመናን ሊጠብቁ የተሰጡት ስልጣን ነው እንዲጠቀሙበት በልጅነት እየጠየቅኩ ያለሁት። እርሶ በዓለም የኦርቶዶክስ ክርስቲያኖች ቁጥር 2ኛ፣ ከኦሪየንታል ደግሞ በብዛት 1ኛ የሆነች ቤተክርስቲያን መሪ ነዎት። ይህ ለእርሶ ትልቅ እድልም ጉልበትም ሊሆን ይገባል ብዬ አምናለሁ። ግብጽ፣ ቱርክ፣ ሶሪያ ያየ ክርስቲያን እንዲህ ያለውን ጥቃት እንደቀላል አይቶ ሊተኛ አይችልም። በመግለጫው ለመንግስት የታሪክ ተጠያቂነት እንዳለበት እንዳሳወቁ ሁሉ
አባቶቻችን ቀድማችሁ በመሰበራችሁና ምእመኑን አባት አልባ ለማድረግ በምትሄዱበት መንገድ እናንተም ተጠያቂ ያለመሆን አትችሉ። ይህ የምለው ለአርሲ ምእመናን በማሰብ ብቻ አይደለም። ማተብ አንገቴ ላይ እስካለ ድረስ የነገ የኔንም ዕጣ ፈንታ በመፍራት ነው። ተማጽኖዬ ለራሴ ነው። እናንተም እኛም አልቀሰን መፍትሄ አይመጣ። ቆም ብላችሁ አስቡና ድርሻችንን ስጡን፣ ድርሻችሁን ውሰዱ። ስለሆነም ምኞቴ ከጸሎት ባሻገር አንደኛ ፌደራል መንግስት ጋር ገፍተው በመሄድ ምን እያሰበ እንደሆነ ጠይቀው ምላሹን ለመንፈስ ልጆ ቢያሳውቁን፣ ሁለተኛ ለልጆቹ ግድያ ድምጽ ለመሆን ዓለም አቀፍ ሚዲያዎች ተጠርተው የኦርቶዶክስን መከራ ገለጻ ቢያደርጉልን፣ ቢያንስ ዓለም መከራችንን ይወቀው። ለሰብአዊ መብት ተሟጋች ዓለም አቀፍ ተቋማት በደብዳቤ ቢያሳውቁልን፣ ለተጎዱትና ለተፈናቀሉት ወገኖቻችን አስቸኳይ የሰብአዊና የመንፈስ ድጋፍ አስተባባሪ ኮሚቴ እንዲያቋቁሙልን። ይህንን ለማድረግ ከልቦ ፈቅደው ሲነሱ አላሰራ የሚሉ መካሪ መሳይ አባቶችን በይፋ ለምእመናን እንዲያሳውቁና አብረኖት እንድንቆም እንዲፈቅዱልን እንጠይቃለሁ። የእድሜ መግፋትና የጤና ድካም ቢኖርቦትም እግዚአብሔር የሰጠውትን መንፈሳዊ ስልጣንና የአባትነት ክብር ዛሬም ከቅድስት ቤተክርስቲያናችን ጋር አለ። በተለያዩ የህንጻ ምርቃት ባየውትም ይህን ለማድረግ አይደክሙም ከማለት ነው። በዚህ ሂደት ቀድሞ ለመፍትሄ ያሮጠ ሁሉ አሰራር እያለ ህግና መመሪያ እንደሚጠቅስ ይታወቃል። ቤተክርስቲያናችንም በዚህ አትታማም። ህግ ግን ከሰው ህይወት አይበልጥም። ካህናት ያላችሁት ምእመናን ስላለል ነው። አባቴ በቀረችሁት እድሜ ይህንን በማድረጉ የሚመጣውበት መከራ ቢኖር እንኳን ተጋፍጠው ለዚህ ትውልድ ቋሚ ምልክት እንዲሆኑ በልጅነት ዝቅ ብዬ ጠይቃለሁ። ቡራኬው ይድረሰኝ። የመንፈስ ልጆ ወለተ ኪዳን ግንቦት 27 ቀን 2018 ዓ.ም። አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ፣ እንከተላችሁ። መሄድ ያለብን ቦታ እንሄድ፣ መውጣት ያለብን ቦታ እንውጥ፣ ማሳየት ያለብንን ነገር እናሳይ፣ ድምጻችን እናሰማ። አርሲ መሄድ ካለብን ቀደሙ እንከተል። ሰልፍ የምንወጣ ከሆነ ቀደሙ እንከተል። ቁጭ ብላችሁ ግን ክብ ሰርታችሁ መግለጫ ወጣችሁ ዝም እንዳትሉ። ብዙ ጊዜ ያወጣችሁ መግለጫ ትርጉም የለውም፣ ሰልችቶናል። ሻማ ማብራት ሰልችቶናል። ፕሮፋይል መቀየር ሰልችቶናል። ኦርቶዶክሳውያን ተገደሉ እየተባለ ሁሉ ጊዜ ዜና መሆን ሰልችቶናል። የአንድ ሰሞን ትሬንድ ሆኖ የሚያልፍ ተቃውሞ ሰልችቶናል። ስለዚህ ምድር ላይ የወረደ ስራ ከእናንተ እንጠብቃለን። ውጡ፣ ከሞቆ ቤት ውጡና አደባባይ እንገናኝ፣ ጠሩን። አለበለዚያ ወጣቱ ቀድሞ የሆነ ነገር ቢፈጠር እርግጠኛ ነኝ ደብዳቤ እንደምትጽፉ አናቃቸውም እንደምትሉ። ስለዚህ ቀደሙ። ትላንትና ጥቁር ለብሰን ወንበራችሁን አስጠብቀናል በብዙዎች ደም። ዛሬ እንደዛ አይሆንም። ውጡ። ደሞዝ የምትበሉባት ቤተክርስቲያን ነች። የምትመኩባት እንደ ልባችሁ የተከበራችሁባት ቤተክርስቲያን ነች። እያለቁ ያሉትም የዚች ቤተክርስቲያን ልጆች ናቸው። እናንተ ቁጭ ብላችሁ ሌላ የሚሞት ወጣት አንጋብዝም። እኔ በበኩል ያን የሚሰማኝ። ስለዚህ ውጡ። ያልታረር ነው ያልተገደል ነው የአርሲ ኦርቶዶክሳውያን ስላሉንን ነው። ብታርዷቸው፣ ብትገሏቸው፣ ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? እውነት አርሲ የምትባል ምድር ላይ ህግ አለ? ዜጎችን የሚጠብቅ አካል አለ? አዎ ካላችሁ በዚህ መንገድ ኦርቶዶክሳውያን ልክ ጠባቂ እንደሌላቸው ገዳዮች ራሱ ጠያቂ የሌላቸው እስኪመስል ድረስ በየጊዜው ኦርቶዶክሳውያንን በእምነታቸው ነጥለው እንዲህ እያረዱ እየገደሉ ቤተክርስቲያናቸውን እያቃጠሉ እውነት እዛ ቦታ ላይ መንግስት ወይንም የህግ አካል አለው ይላል? ከትላንት ወዲያ በቀን 23 አርሲ ላይ ቁጥራቸው ከ10 በላይ የሚሆኑ ኦርቶዶክሳውያን ወገኖቻችን ተገለዋል። የቅዱስ ገብርኤል ቤተክርስቲያን አመድ ሆኗል ተቃጥሎ። የሌላ እምነት ተከታይ የሆናችሁ ወገኖቻችን ለምንድነው ድምጽ ማትሆኑት? ወይንስ ለሰው ልጅ ለማዘን እንደ መስፈርት ሃይማኖትና ዘር ብሔር እናያለን? የኛ ቤተክርስቲያን ግን እንደዛ አልነበረችም። አንዴ ይሄንን ቪዲዮ በደንብ ተመልከቱ። ቄሱ ሙስሊም ክርስቲያን ሳይሉ ህይወቱን የወልዳያን ህዝብ ህይወቱን ያተረፉ እየለመኑ እያለቀሱ ሙስሊም ክርስቲያን ሳይሉ እያካፈሉ እያበሉ እያጠጡ አይዟችሁ እያሉ ያሳለፉ አባት ያሉ እድሜያቸውን ሳብ ያርግልኝ። ይሄንን የመሰከረው የኦርቶዶክስ ተዋሕዶ እምነት ተከታይ አይደለም፣ የእስልምና እምነት ተከታይ የሆነ ወገናችን ነው። ትግራይ ክልል ላይ በነበረው ጦርነት እኚህ የምትመለከቷቸው የኦርቶዶክስ ተዋሕዶ እምነት አባት ሙስሊም ክርስቲያን ሳይሉ የኔ እምነት ተከታዮችን ብቻ ሳይሉ እንደ ሰው ሁሉንም ከጥቃት ሲከላከሉ እንደነበር እኚህ የምትመለከቷቸው የእስልምና እምነት ተከታይ የመሰከሩት። ይሄ የኛ የኦርቶዶክሳውያን እምነት አስተምሮ ነው። ለሰው ልጅ ለማዘን ሃይማኖት፣ ዘር፣ ብሔር አንቆጥርም።
አንተ ሰው መሆንክ ብቻ ለኛ ለኦርቶዶክሳውያን በቂያችን ነው። በመጨረሻም ይህንን ቪዲዮ የምትመለከቱ እባካችሁ አርሲ ላይ ለሚገደሉ ኦርቶዶክሳውያን ድምጽ መሆንን እንዳሰለችሁ። ገዳዮቻቸው እኮ አልሰለቻቸውም። እነሱን ማረድ መግደል አልሰለቻቸውም። እንዴት ታዲያ እኛ ለነሱ ድምጽ መሆን ይሰለቸናል? ስለዚህ በፈጠራችሁ አምላክ ይሄንን ቪዲዮ ኮፒ ሊንክ በቻላችሁት አቅም ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱ። እርግጠኛ ነኝ እላይ ላሉ አካላት ይደርሳል። ሰምቶ ባልሰማ ካላሉ በስተቀር በእርግጠኝነት ስለሚደርስ ነው። አርሲ ላይ በግፍ ለሚገደሉ ወገኖቻችን ፈጣሪ